ከሌሊቱ 9 ሰዓት ነው። ትችላለህ። ዛሬ የፋሲካ ዋዜማ ነው። ስለዚህ ብዙ ስራዎች እንሰራለን ማለት ነው። ከዛ ደግሞ ለሊት 9 ሰዓት እንነሳለን ማለት ነው። ብዙ የምንሰራው ነገር አለ። ሽንኩርት እንከትፋለን፣ እናማስላለን፣ ወጥ ምናምን ቤት እናስተካክላለን ምናምን። ከዛ ብዙ ነገሮች እናደርጋለን። ቀናችንን አብረን እንዋል። ይሄ የ2 ቀን ቭሎግ ነው ማለት ነው። ዋዜማውና ቀኑ ራሱ ማለት ነው። አብራችሁ ሁኑ። አሁን ሻወር እገባለሁ። ማይማም እዚህ ጋር እንጀራ እያጋገረች ነው። ይለቀቃል። ልላጥልሽ ሽንኩርት እኮ ልጥልሻለሁ። ላግዝሽ መሰለኝ የመጣሁት። አንተ እኮ ጎበዝ የኔ ልጅ እወድሃለሁ፣ አውቃለሁ። አያችሁ አፍቅሬ ምርኩዜ ረዳቴ አንተ እንደሆንክ አውቃለሁ። ቴንኪው እወድሃለሁ። አይ ካሜራ ስላለ ነው እንደዚህ የምትለው አይደለም። እኔ አልወድም። ኧረ ትወጂኛለሽ። አበዛሽብኝ። ይሄኔ ልታዘኝ እኮ ላግዝሽ ነው የመጣሁት ስላት በላይ ልታዘኝ ነው። ብዙ ስራዎችን እንሰራለን ማለት ነው። በድጋሚ ነው ብያችኋለሁ፣ አላልኳችሁም መሰለኝ። ለፋሲካ በዓል እንኳን አደረሳችሁ ማለት ፈልጋለሁ። ይቀጥላል። ሽንኩርት መላጥ ልንጀምር ነው ማለት ነው። በጣም ብዙ እናለቅሳለን ምናምን፣ ያው ማልቀስ ግድ ነው። ብቻ እንላጥ። በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ በጣም ነው የሚያቃጥሉና በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በጣም ነው እንደሚያስለቅሰው። በእኔ ደረሰ በማንም አይድረስሽ። ዶሮአችን ተገዝቷል። የታሉ መሰላችሁ? እነዚህ ቋቋቅ ስንት ገዛችሁ ዶሮቹ? በኋላ ትታረዳላችሁ። ምንም ሆነ ምን ይሄን ሳንጨርስ መቼም አንቀመጥም። ስለዚህ እንጨርስ ማለት ነው። የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያም በአህያ ውርንጫ ገባ። ዶሮአችን እየተቁላላ ነው። ሲስተር እያቁላላች ነው። እዚህ ጋር ኳስ ሊጀምር ነው። ሲቲ ከኤቨርተን አሉና ኳሳችንን እንይ። ባይ ዘ ዌይ የሲቲ ደጋፊ ነኝ ለማታውቁ። ሀፍ ወጡ 0-0 ማለት ነው። ሀፍ ወጡት። ትችላለህ። ቀርቅሮታል። ተቀርቅሯል ነው ምልክ ተቀርቅሯል። ትችላለህ። ጨዋታው አልቋል። ሲቲ 2-2 አሸንፏል። ዶሮአችን ልትታረጂ ነው። የምትይው ነገር አለ እባክሽ? የምትይው ነገር አለ ወይ? የለም። እሺ ኧረ አንዷንማ እኔ ነኝ የማርዳት። በጎልጎታ ላይ ታየ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ
አዳኒ ዶላር አርድም በስማ በስተለው ማሬዱ ራሱ ምንም ሰው ፈሪ ሊለኝ ይችላል። በተለይ ሚስቴ ፈሪ ትበለኝ ዶሮ አላርድም ከሆኑ ልንገርሽ ዶሮ አላርድልሽ ከጎረቤት አስመጥቼ ነው ማሳርደው። ለነገሩ ሱፐር ማርኬትም ማግኘት ይችላልኝ። ሶ አሁን ከምሽቱ 4:30 ነው 4:30 ነውና ማዘር ምናምን ቤተክርስቲያን ሄዷል። ተኛ 9 ሰዓት እንገናኝ። ሄይ ዩ ጋይስ አሁን ከሌሊቱ 9 ሰዓት ነው። 9 ሰዓትና ሸለብ እንዳደረገኝ ልክ እንቅልፍ ሸለብ እንዳደረገኝ ተነስኩኝ ነው እምላችሁ። እና ማዘር ቤተክርስቲያን ነች። ፋዘር ደግሞ ታች ቅርጫ ምናምን በሬ እየታረደ ነውና ሶ ፋዘርን እንጠብቀዋለን። ማዘር ከቤተክርስቲያን ትምጣና እናደርጋለን ማለት ነው። ብቻ ግን ውጪውን ላሳያችሁ ቆይ በየሌሊት ቫይቡን ማለት ነው። የቀረበን ይላል በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ሄይ ዩ ጋይስ ሶ አሁን ነክቷል ማለት ነው። ሶ 3 ሰዓት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ ማለት እፈልጋለሁ። እና ደግሞ ዛሬ በዓል ነው እና ብዙ ምግቦች እንበላለን ጥግብ እስክንል ማለት ነው። አሪፍ ቆይታ ይኖረናል። ትፍታ እንላለን፣ በደንብ ትፍታ እንላለን። ቀናችን አንድ ላይ እንዋል። አሪፍ እንደተለመደው ጥሬ ስጋ እንሞክራለን ማለት ነው። ቀዳም ቆሮንቶስ ጌታ ተፈትኖ ተፈጠረው ፍጡር ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያየ በአህያ ውርንጫ ገባ ኢየሩሳሌም። አሁን ላይ ቁርስ ምናምን በላን አረፍን ምናምን ልብስ ምናምን ቼንጅ አደረግን እና ቤቱ እየተስተካከለ ነው። ስለዚህ ከዚህ በኋላ ወደ ማታ አካባቢ እንወጣለን ማለት ነው። ከቤት ዘና እንላለን። አሪፍ ቆይታ